ሶላታችንን ስናጠናቅቅ የነበረን አቀማመጥ ሳንቀይር የታጠፈውን እግራችንን ሳንዘረጋ እንዲሁም ሌላ ወሬ ምንም ሳናወራ በፊት ከሱብህ ሶላት በኋላ 10 ጊዜ ከመግሪብ በኋላም 10 ጊዜ لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو على كل شيء قدير قالن 10 حسناዎች ይጻፉልናል 10 ትልልቅ ወንጀሎች ይማሩልናል 10 ደረጃም ከፍ እንላለን በዚያን እለት መጥፎ ከተባለ ነገር በአጠቃላይ አላህ ይጠብቀናል አላህ Subhanahu Wa Ta'ala በዚያን እለት ከሸይጣን ተንኮልም ይጠብቀናል በዚያ እለት የሚፈጸሙ ከሽርክ ውጭ ያሉ ወንጀሎቻችንንም አላህ ይምረናል ነብዩና ሙሐመድ አለይሂ ሰላቱ ወሰለም አልኢማሙ الترمذي صحيح ነው ባሉት ሐዲስ ላይ የነገሩን ነው ሁላችንም ይህን ታላቅ ነገር ልናሳልፍ አይገባም يا سلام كسويهون يا سلام ሁሌ ቀን ከሌሊት ባሉ ለስዋይሁን በሉላት ያሰበችው እንዲሳካላት በሱናና በአደብ ደምቆ ቀኗ ደርሷል ይኸው ጠብቆ አጀብ ያ ሰላም